ለዲያብሎስ የፈቀድከውን ለገብርኤል ስትከለክል አታፍርም? የቅዱሳንን ጸሎት የምእመናንን ጸሎት በመሰዊያው አጠገብ ቆሞ የሚያሳርገው የእግዚአብሔር መልአክ ነው። ከየት አምጥተው ነው ኢየሱስ ክርስቶስ ጸሎት አሳራጊ ነው የሚሉት ካላችሁኝ፣ እሱ ሌላ ኢየሱስ ነው የሚያወሩ። መልአክ ነው እኮ እያሉን ነው። ታውቃላችሁ። አንተ የሚያግዝን አትፈልግምን? አንቺ የሚረዳሽ አስፈልግሽምን? ይህ ትውልድ ምን እያለ ነው? መዳንን ይወርስ ዘንድ ለማገዝ እልክልሃለሁ እያለ አትላክልኝ፣ እኔ አልፈልግም ድኛለሁ የሚል ትውልድ ከየት የመጣ? አስታውሳለሁ ይህንን ጥቅስ አንስተን በጥንቱ ጊዜ ከሌላ ቤተ እምነት ካለ ሰው ጋር ስንወያይ የበለሱ ባለቤት ማን ነው አለው። እሱማ እግዚአብሔር ነው አለ። በለሱስ እሺ ማን ነው? ያ የወይን ግንድስ እሺ ማን ነው አለው። እሱማ ኢየሱስ ነው አለ። እንዴ ይቆረጥ የምትለው ኢየሱስን ነው ስንለው ድንግጥ አለ። እኔ ሕፃናትን በሰንበት ትምህርት ቤት ልጅ ሆኜ ሳስተምር አንድ ጥያቄ ስንጠይቃቸው ሁሉም እጃቸውን ያወጣሉ። ሕፃናቱ በሙሉ እሺ ሚሚዬ ብዬ መርጬ ስጠይቃት አላውቀውም ትለኛለች። ለካ አላውቀውም ለማለት ነው እጇን ያወጣቸው። እዛ እንደውም ሐዋርያው ቅዱስ ጳውሎስ ገላትያ መልእክት ላይ ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። እና ይሄንን ያዘና አንድ ጩልሌ ደግሞ አንተ ጳውሎስ ለዓለም ተሰቅሏል እንዴ አለው። አንዱ ፕሮቴስታንት ደነገጠ። እኔም ለዓለም ከተሰቀልኩበት ይላል፣ ዓለም ለእኔ ከተሰቀለበት ይላል። ጳውሎስ ለዓለም ተሰቅሏል እንዴ ብሎ ጠየቀው። አውቆ ዓለም በእኔ ዘንድ ሙት ናት ማለቱ ነው ጳውሎስ። አጀሬ ምንም ላንብበው አነበበው። ወደ ላይ ሂድ፣ ወደ ታች ኑር። ከዛ ምን አለ? በጣም ያሳዝናል ጳውሎስ ጋና ዛሬ ሰዓት አይደል? ወገኖቼ ምን ማለት ነው ብሎ እንኳን መጠየቅ የለም። ሰዓት